አዞዎቹ የግለሰብ ናቸው። ጅቡም የግለሰብ ነው። በህፃንነት ነው የመጣ ጅቡ። ስለዚህ ምንም እንትን አይደለም። ምንም ተንኮል ምናምን አያውቁም። ግን አውሬ ስለሆነ ጅብ ስለሆነ ያው ሰው ይበላል። ስጋ ነው። ስጋ ይበላል። አህያ አይታረድም። አህያ ታርዱ። አህያ አርዴ ስጋ ለነሱ ሰጥቼ እርሳዋለ አንደበትሽ እንደበበት ያንን ጊዜ ያንን ጣፋጭ ያንን ሌሊት። ሰላም ጤና ይስጥልን ውድ የተከበራችሁ የኛ ቤተሰቦች የቺፕስ ቲዩብ ቤተሰቦች ተከታታዮቻችን እንደምን አላችሁ? እንዴት ናችሁ? እኛ በጣም ደህና ነን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አለን ቤተሰቦቻችን። እንግዲህ ይኸው ዛሬም በአዲስ ቪዲዮ ከች ብለናል ማለት ነው። አሁን የምገኘው ድምፄንም ቀስ ያረኩትኝ በጣም የተከበረ በጣም የሚፈራ ቦታ ላይ ነው ያለሁት። ማለት የሚጎበኝ ቦታ ላይ ነው። ጅቦች አሉ፣ አዞ አለ፣ የተለያየ ነገር ያለበት ቦታ ስላለኝ በጣም ድምፄን ቀነስ አድርጌ ነው የማወራችሁ፣ በጣም እየፈራው ስለሆነ ማለት ነው። እና አውቄ ነው፣ ስቀልዳችሁ ነው። በጣም ደስ የሚል ቦታ ነው። በጣም አሪፍ ቦታ ነው ያለሁት። ይሄ ቦታ ላይ የተለያዩ ሰው ሰራሽ እና ተፈጥሯዊ መስህቦች፣ ሌላኛው የወላይታ ሶዶ ገጽታ የሚገኝበት አሪፍ ቦታ ላይ ነው ያለሁት። ይህ ቦታ እንግዲህ የተለያዩ እንስሳት እንደገና ደግሞ ሰው ሰራሽ ሐይቅ ያለበት ቦታ ነው። እሱን ዞር እያልኩኝ እዚህ ወላይታ ላይ ስትመጡ፣ ወላይታ ላይ ከመጣችሁ በኋላ የምትጎበኟቸውን ቦታዎች ለማሳየት ደፋ ቀና እያልኩኝ ነው ማለት ነው። ወላይታ ስትመጡ እዚህ ቦታ ላይ እንዳትቀሩ አደራ ላለኝ። በጣም ብዙ የሚጎበኙ ቦታዎች አሉ። ብቻችሁን መምጣት ትችላላችሁ። ከፍቅረኛዎቻችሁም ጋር መምጣት ትችላላችሁ ምናምን። በጣም ደስ ይላል። አየሩም ቆንጆ ነው፣ ነፋሻማ ነው። በጣም መንፈስን ያድሳል ቦታው። እንዳትቀሩ፣ ወላይታ ከመጣችሁ እዚህ ፓርክ እንዳትቀሩ አደራ ቤተሰቦች። ነው እስኪ በደንብ ደግሞ ያለውን ነገር እንመልከት። በእንትን በፈጠራ ላይ ገባ። በፈጠራ ማለት ነው። በፈጠራ በሀገር ውስጥ እዚህ በወላይታ ሶዶ በሌላ ሀገር ያለ ነገር ከአርባ ምንጭ ነው የመጡት። ከአርባ ምንጭ ያው መሬት መንግስት ነው የሰጠኝ። ግለሰብ ነው። ይሄን በትክክል አዞዎቹ የግለሰብ ናቸው። ጅቡም የግለሰብ ነው። አዞም ጅብም የግለሰብ ነው። አይ እስካሁን የተተናኮሱት ሰው የለም። የተተናኮሱት እንደዚህ ያስቸገሩት ሰው የለም። የበሉት ሰው የለም። ይጠብቃሉ። ሰው ወደዚህ አይገባም። ይሄ ስራ ቢቀርን በስራ ላይ አይቆጠርም። ይሄ ነው ስራ ነው። ሰው ይጠብቃል። አሁን እናንተ አይቼ እኮ ነው የመጣው። እኔ ከዛ ሲቆፍር ነበር እናንተ አይቼ ነው የመጣው። በህፃንነት ይሄ እኮ በዚህ ነው ይላል። በህፃንነት ነው የመጣ ጅብ። ስለዚህ ምንም እንትን አይደለም። ምንም ተንኮል ምናምን አያውቁም። ግን አውሬ ስለሆነ ጅብ ስለሆነ ያው ሰው ይበላል። ባለፈው ማታ ይጮሃል። ማታ ቀን ይጮሃል። ቀንም ይጮሃል። ስጋ የጠገበ ጊዜ ቀን ይጮሃል። እነዚህ ምንድን ነው ምግባቸው? ከውሃ ውጭ ስጋ ነው። ስጋ ይበላል። አህያ አይታረድም። አህያ ታርዱ። አህያ አርዴ ስጋ ለነሱ ሰጥቼ ቆዳና እንትን አጥንት ለጅብ ይሰጣል። ስጋ የዚህ አህያ ታርዱ። አህያው ከየት ይገኛል? የከሳ አህያ የሞተ አህያ ይመጣል። በጋሪ ተጭኖ ይመጣል። በከተማ ሀረጋሪ አህያ ጋሪ የለም። ይሄ በከተማ ውስጥ ይሄ ሁሉ በገጠር አለ። የሞተ ምናምን በቃ ወደዚህ ያመጣል እንጂ በሬ አይበሉም። በሬ ይበላሉ። ስጋ የተባለው ነገር ማንም ያየጣፍጣ የበሉ ሰዎች ይበላሉ። ሰው መብላት ጀምሯል እኮ አህያ መታረድ ተጀምሯል። ኤክስፖርት ይደረግ የቄራ ላይ እንደዚህ የአህያ ስጋ ቄራ አለ።
መሰላ አካባቢ ግን ወደ ኤክስፖርት ነው የሚደረገው አለ። ወደ አዲስ አበባ ግን አለ። አዲስ አበባ አለ። አዲስ አበባ ቀይ ወጥ ይበላሉ። እዚህ ያዞ ምግብ ነው። የአህያ ቀይ ወጥ ይበላሉ። አሪፍ ነው፣ ደስ ይላል። ሁሌ እንደተኙ ናቸው እነዚህ አህዮች። ተንቀሳቀስ ወክ ማድረግ የለ ያው ይበላሉ እንጂ ወደዚህ ሰው ይገባል እንዴ? ወደዚህ እዚህ እኔ ነው የምገባ፣ ሌላ ሰው ማንም አይገባ። አዎ እኔ እገባለሁ። እኔ ይሄን ቆሻሻን ለመጠረግ ይሄን ይሄ እንጨትና ይሄ ቆሻሻ ይሄ ሁሉም ለመጠረግ ውሃ ሲቆሽሽ ውሃን ለመቀየር እኔ ራሴ እገባለሁ። ሌላ ሰው አይገባም። ፍጹም ሌላ ሰው አይገባም። ሌላ ሰው አይገባም። ከገቡም አስቸጋሪ። ሌላ ሰው አይገባም። እኔ ነው እንጂ ስንት ዓመተ ምህረት ይሆናል ይሄ ከተጀመረ ወደ 13 ዓመት። አሁን ጅቦቹ 13 ዓመት ባለጸጋ ናቸው። አሁንማ አረጁ። ሐይቁም ሰው ሰራሽ ነው። ውሃው አሳለ ውሃው ይቀየራል። ውሃ ተፈጥሮ ያለ ውሃ የተፈጥሮ ውሃ ነው እንዴ? ውሃ እኮ መሬት ምንጭ ከመሬት ነው እና ውሃ በቃ በጣም በበጋ በከብት አያልቅ ውሃ አያልቅም። ያው ነው እንደውም ይጨምር ይችላል። ማሽን ነው ያገለግላል። ወላይ ታድል ያለው በውሃም ሰው አቅም የለውም እንጂ ሰው አቅም ድጋፍ ሲኖር ሌላ አንበሳ አስቧል። ገንዘቡ ብዙ ነው። አዎ አንበሳ ነገር እንዳንድ ሌላ አውሬ ቢመጣ ሰው በደንብ ይዘዋል። ጅብና ዞ በራሱ እኮ አሪፍ ነው። ሰውም እንደዚህ ይመጣል። ሰዎች እንግዲህ ቤተሰቦቻችን እንደምታዩት ነው። ቦታው በጣም ደስ ይላል፣ በጣም ይማርካል። እኔ ቃል በገባሁት መሰረት ያው ሰሞኑን ቃል ገብቼ የላችኋለሁ ወላይታ ላይ ያሉትን እኔ የወደድኳቸውን ነገሮች በሙሉ አሳያችኋለሁ ብያችኋለሁ። ነገም ከነገ ወዲያም ደግሞ የምንሰራቸው እንደዚህ የተለያዩ ቪዲዮዎች አሉ። በጣም ደስ ይላል ማለት ይሄንን እያዩ መንፈስን እያደሱ ምናምን ደስ የሚል ሙዚቃ መስማት ምናምን ደስ ይላል። የሆነ ጾም ባይሆን ምናምን እንደውም ማለት በገና እዚህ ቢኖረኝ ማለቴ ነው በገና እዚህ ቢኖረኝ በገና እየደረደርኩ ምናምን ሁሉ የአዋፋትን ዝማሬ በጣጥም ደስ ይለኛል ነበር። ግን ምንም ማድረግ አይቻልም። ክላሲካል በክላሲካል ነው እንደምትሰሙት ማለት ነው። እና ቤተሰቦቻችን በጣም ደስ ይላል። አደራ ወላይታ ሶዶ ስትመጡ ይህንን ፓርክ ሳታዩ እንዳትሄዱ። እዚህ መታችሁ ሳትዝናኑ ጭራሽ እንዳትሄዱ። በጣም ደስ ይላል። ዙሪያ ገባውን ጠቅላላ ዙሪያ ገባውን በሙሉ ወንድና ሴት ሆነ ይሆዳቸውን እያወሩ ነው ያሉት። እና እኔም አንድ ነገር ትዝ አለኝ። ወጣት እያሉ የጻፍኩት ግጥም ማለት ነው ወጣት እና እሱን ግጥም አነብላችኋለሁ ማለት ነው እንጂ እዚህ ቦታ መጥቼ ብቸኝነት ተሰምቶኝ ምናምን መሄድ አልፈልግም። ከካሜራማኔ ጋር ነኝ። በመሰረቱ ግን አንድ ነገር ትዝ ብሎኝ አንድ ወጣት እያሉ የጻፍኩት ወጣት እያሉ አልኩኝ ማለት ድሮ የጻፍኩት ግጥም ነበረና እሱን ግጥም እልላችኋለሁ ማለት ነው። እርሳው እንዲህ ሆነ የታሰረው የዋህ ልብሽ በሮብ ጉዳይ ተበተነ። የሚዋሸው ስስ ከንፈርሽ ከአእምሮሽ ጋር ተቃረነ። እንዲህ ሆነ
በጨለማ በድቅድቁ በዛ ነፋስ በዛ ብርዱ ያውብ ገላሽ ባቻ ሙቀት ተፈተነ። እንዲህ ሆነ ግለት መጣ ብርዱ ሸሸ። አንቺም ትንፋሽ ከትንፋሼ ተቆራኘ። ጽድቅን ትቶ በእውነት ዋሸ። ሸሸ ራቀ ናቀ ጽድቅን። ምስኪን ልቤ ባንቺ ቢያምን ከኳኳታው ቢል ሰላምን ካለው በጎ ቢመኝ አንቺ በቃ ሸሸ ርቆ ሄደ። የነፍሱን ነፍስ ከልብሽ ጋር ገማመደ። ሄደ በቃ የለም ትላንት የሚያስቆመው ያንቺ ዝለት ከሌለበት ያንቺ ዝለት እንቅፋቱ ፍቅርን ትቶ በወረት ላይ ሊባል አንቱ እርሳው አለ አንደበትሽ እንደ ዘበት ያንን ጊዜ ያንን ጣፋጭ ያንን ሌሊት እስኪ ሀሳብ አዋጪ መፍትሄ ያለ እንደው ከእርሳው ባሻገር መርሳት የሚያርሳሳ ሌላ ነገር አምጪ ሀሳብ ወደ መርሳት ወደ መተው ወደ ትላንት ከቶ አነሳብ ባክሽ ፍቅሬ ፍሙ ልቤ ሳይዳፈን ቶሎ ብለሽ አምጪ ሀሳብ ይላል። እንግዲህ ቤተሰቦቼ ይህንንም የግጥም ችሎታዬንም እያሳየኋችሁ ነው ያለሁት። በዚህ ደስ የሚል ቦታ ላይ ሆኜ ግጥም አንብቤላችኋለሁ እና ይህንን ግጥም እንደወደዳችሁት አልጠራጠርም። የምታዩትን ቦታም ደግሞ በጣም ሳቢና ማራኪ እንደሆነ አልጠራጠርም። ቤተሰቦቼ ይህ ቪዲዮ ከተመቻችሁ እንግዲህ ላይክ በማድረግ ሰብስክራይብ በማድረግም ደግሞ ቤተሰብ መሆን ትችላላችሁ ማለት ነው። ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ለዛሬ ይዘን የመጣነው ቪዲዮ ይሄን ይመስል ነበር። እኔ እዝናናለሁ፣ እናንተም ባላችሁበት ተዝናኑልኝ። ፈጣሪያችን ሰላማችሁን ብዝት ያድርገው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሰላም ሁኑ።